ሰላም ሀቢኔ ሲቪል ኢንጂነር ዲዛይነር። ብዙ ሰዎች ቤት ሲገዙ ጥያቄ የሚሆኑባቸው ባዶ መሬት ገዝተን እንዳዲስ እንስራ ወይስ የተሰራን ቤት ገዝተን እናድስ የሚል ነው። ይሄንን ውሳኔ ከመወሰናችሁ በፊት ማየት ያለባችሁ ነገሮች በዚህ ቪዲዮ በዝርዝር እናያለን። አብራችሁን ቆዩ። በመጀመሪያ ማየት ያለባችሁ ነገር ያንን የምትገዙትን ቤት ለምንድን ነው የፈለጋችሁት? ለመኖሪያ ነው? ለንግድ ቦታ ነው? ወይስ ገዝታችሁ አትርፋችሁ ለመሸጥ ነው የሚለውን ነገር ትልቁን ቦታ ስለሚወስድ እሱን ማሰብ አለባችሁ። ለምሳሌ ኢንቨስት ስታደርጉ ለንግድ ቦታ ከሆነ የፈለግነው ወይ ደግሞ ሰርቶ ለመሸጥ ከሆነ የፈለግነው በቀላሉ ለማከራየትም ለመሸጥም የሚመቹ ቦታዎች፣ ፋሲሊቲ የተሟላላቸው ቦታዎች መርጠን ኢንቨስት ብናደርግ ጥሩ ነው። ኢንቨስት የምናደርገው ብር ደግሞ እንደ ነጋዴ ቶሎ ማግኘት ስለምንፈልግ ያንን ሪተርኑ ቶሎ ሊያመጣል የሚችል አካባቢ መርጠን ኢንቨስት ማድረግ ያስፈልጋል። ለመኖሪያ ቤት ከሆነ ግን በአጭር ጊዜ ውስጥ መልማት የሚችሉ ቦታዎች፣ ቆንጆ የሆኑ ቦታዎች፣ ስቲል ፋሲሊቲ የተሟላላቸው ቦታዎችን መርጠን ኢንቨስት ብናደርግ መኖሪያ እስከሆነ ድረስ ሪተርኑ ቀስ ብሎ ብናገኘውም ያው እየኖርንበት ከሆነ ያው ሪተርኑ ላይኖረው ይችላል። በኋላ ስትሸጡት ነው ቫልዩ የሚኖረው። ስለዚህ ይህን ታሳቢ አድርገን ኢንቨስት ማድረግ ይኖርብናል። ለምሳሌ አያት ኤምሲ ከተወሰኑ ዓመታት በፊት ገጠር ናቸው አልለሙም የሚባሉ ሰፈሮች ነበር። አሁን ደግሞ እንደምታዩት ነው። ቀጥለን ማየት ያለብን ደግሞ ሎኬሽን እና ኢኒሻል ኢንቨስትመንት ነው። አንድ አካባቢ ቢሆኑም ኢኒሻል ኢንቨስትመንታቸው እና ሪተርናቸው ሊለያይ ስለሚችል ለንግድ ከሆነ የወሰናችሁት ያው አስፋልት ዳር ቶሎ መከራየት መሸጥም የሚችል ቦታ ላይ ብታደርጉት፣ ለመኖሪያ ከሆነ ችግር የለውም። አስፋልት ወይ ከዋና መንገድ ገባ ቢልም ለትራንስፖርት ምቹ ከሆነና ፋሲሊቲዎች የተሟሉለት ከሆነ ለመኖሪያ ቤት ጥሩ ኢንቨስትመንት ሊሆን ይችላል። ኢኒሻል ኢንቨስትመንት ደግሞ ሌላኛው ኮንሲደር ማድረግ ያለብን ነገር ነው። ለምሳሌ ባዶ መሬት ላይ G+1 መስራት እና የተሰራን G+1 ገዝቶ ማደስ የትኛው ነው ሞር ኤክስፐንሲቭ የሆነው ወይ ደግሞ ብዙ ጊዜ የሚፈጅብን የሚለውን ማየት ያስፈልጋል። ለምሳሌ ይህንን G+2 2014 ላይ አድሰን በዚህ መልኩ አስረክበናል። ይህን ከመሰራቱ በፊት ግን በባልና ሚስት የሀሳብ ልዩነት ነበረ። አንዳቸው ባዶ መሬት ገዝተን እንደፈለግን ብንገነባ ይሻላል፣ አንዳቸው ደግሞ ሎኬሽኑ ጥሩ ስለሆነ በኋላ ብንሸጠውም ጥሩ ቫልዩ የሚያወጣልን ስለሆነ ይሄንን ገዝተን ብናድስ ይሻላል የሚል ሀሳብ ወደኛ መጡት። ከኛ ጋር በመወያየት እኛ ደግሞ በደንብ አድርገን መስተካከል የሚችል ስለሆነ ይሄንን ብትገዙ ይሻላል በሚል ተመካክረን ያንን ቤት ገዝተው በዚህ መልኩ እንደምታዩት ቆንጆ አድርገን አድሰንላቸዋል ማለት ነው። ሌላ ማየት ያለብን ምን ያክል ፍሪደም እንፈልጋለን ነው። ባዶ መሬት ገዝተን ከሆነ የምንሰራው ከፋውንዴሽን ጀምሮ ከሶይል ፕሮፐርቲ ጀምሮ ቢሪንግ ካፓሲቲ አለ አይደለ፣ አፈሩ የመሸከም አቅሙ ከሱ ጀምሮ የምንሰራው ስትራክቸር ስቴብል ነው ወይ፣ ሴፍ ነው ወይ፣ የምንጠቀመው የብረት አይነት፣ የኮንክሪት ሚክስ ሬሾ፣ ውሃ በደንብ ጠጥተዋል ወይ፣ የተጠቀምናቸው ኬብሎች ኤሌክትሪክ ሆነ የሳኒተሪ ኬብሎች ኦሪጂናል ናቸው ወይ፣ ሾርት የሚያደርጉ እንዳይሆኑ፣ መሀል ላይ ችግር እንዳይኖሩባቸው ራሳችን እያየን ስለምንሰራ ሞር በቤታችን ኮንፊደንስ ይኖረናል። አንዳንድ ብልሽቶች በሚያጋጥሙ የኤሌክትሪክም ሆነ ኤኒ በሚያጋጥሙ ጊዜም የት እንዳሉ እናውቃቸዋለን። ስለዚህ ይሄ ሞር ፍሪደም ይሰጠናል። ሌላው ደግሞ ስራው ስንሰራ ስቴፓችን ጠብቀን ነው የምንሄደው፣ እንደ ሪኖቬሽን አይሆንም ማለት ነው። ሌላው ሪኖቬት ስናደርግ እንደ አዲስ ቤት ስቴፑ ይጠበቅ አይደለም። ስናፈርስ የሚገጥመን ነገር አናውቅም። ለምሳሌ አንድ ሳይት ላይ ገጠመን ነገር ሼር ላድርጋችሁ። ቪላ ቤት ነው። ስለዚህ ስትራክቸር ድሮይንግ ላይ እያንዳንዱ ክሮሴክሽን፣ ቢሙ፣ ኮለኑ ቦታው ላይ እንዳለ ነው የሚያሳየው። በዛ መሰረት ፓርቲሽኖቹን ለማስፋት ዴሞሊሽ ስናደርግ ግን ምንም ኮንቲኒው ያደረገ ቢም እንደሌለ የተንጠለጠለ ያለምንም ሰፖርት የቆመ ቢም ነው ያጋጠመን። ስለዚህ እንደዚህ አይነት ነገሮች ሲገጥሙን ከክላይንትም ሆነ በኛ በኩል ስጋት ሊፈጥር ይችላል። ያንን ግን እንደ ሙያተኛ ተጨማሪ ሰፖርቶችን በማድረግ ሶልቭ እናደርገዋለን። አዲስ ቤት ላይ እንደዚህ ነገር አይገጥመንም። ሌላው ይሄ የመዝረክረክ ሲፈርስ የሚጨንቀው ካለ ያው ሪኖቬሽን ትክክለኛ ነገር ላይሆን ይችላል። ምክንያቱም የተሰራ ቤት ነው የምናፈርሰው። ቦታ እስኪይዝ ድረስ መዝረክረኮች ሊኖሩ ይችላሉ፣ መበታተኖች ሊኖሩ ይችላሉ። ስለዚህ እሱን ታሳቢ ማድረግ ይኖርባቸዋል። እነዚህ ነገሮችን ታሳቢ ካረጋችሁ በኋላ ባዶ መሬት ገዝታችሁ መስራት ካሰባችሁ ስትራክቸራሊ ሴፍ፣ ስቴብል እና አርኪቴክቸራሊ ደግሞ ፋንክሽናል የሆነ ስፔስ ክሬት ሊያደርግላችሁ የሚችል ባለሙያ ጋር መሄድ ይኖርባቸዋል። አንዳንድ ቦታዎች ላይ የምናያቸው ስትራክቸሩ ከሚያስፈልገው በታች ሴፍ ያልሆነ ይሰራል፣ ስቴብል ያልሆነ ይሰራል፣ ወይ ደግሞ ለእናንተ አነሰሰሪ ኮስት አውጥቶ ደግሞ G+1 ሳይሆን G+10 መስራት የሚችል ማተሪያል ታወጣላችሁ። ስለዚህ ለእናንተ ኢኮኖሚካል ሴፍ እና ስቴብል የሆነ እንዳልኳችሁ ደግሞ ኢንቴሪየርም አርኪቴክቸራሊም ውብ የሆነ ሊሰራላችሁ የሚችል ባለሙያ ጋር መሄድ ያስፈልጋል። በሪኖቬሽን በእድሳት ከወሰናችሁ ደግሞ
ከመግዛታችሁ በፊት ያ የምትገዙትን ቤት እንደፈለጋችሁት ማማር፣ መታደስ፣ መሰራት ይችላል ወይ የሚለውን ነገር ባለሙያ ማማከር ብትችሉ ጥሩ ነው። ሌላኛው ደግሞ ሂስትሪውን ማወቅ ብትችሉ የተሰራበትን ድሮይንጎች መስራት ብትችሉ መልካም ነው። የተለያዩ ቴስቶች አሉ እንደነ ሃመር ቴስት፣ ሶይል ቴስትም ብታደርጉ ሞር ኮንፊደንስ ይኖራቸዋል ማለት ነው። በወሰናችሁት ውሳኔ ከማማከር ጀምሮ ዲዛይን እና ፊኒሽንግ ሙሉ አገልግሎት እኛ ጋር ታገኛላችሁ። አድራሻችን አያት ዞን 5 ሃይሌ ፕላዛ ግራውንድ ፍሎር ላይ እንገኛለን። ወይ ደግሞ በቲክቶክ አካውንታችን ሃቪስ ኢንቴሪየር ዲዛይን መከታተል ትችላላችሁ። ወይ ደግሞ በዚህኛው ስልክ ቁጥር ደውሉልን። ባይ